ሰላም ውደድማቻችን ይህ ያያ ስፖርት ነው። በአምስት ነገሮች የትናንትናውን ጨዋታ በድጋሚ ልናይ ተመልሰን መጥተናል። የስታንፎርድ ብሪጁ ትንቅንቅ በሁለቱ ቡድኖች መካከል ጠንካራ ፉክክር የታየበት ነበር። ሁለቱም ቡድኖች ለማሸነፍ ጥረታቸውን አድርገው ነበር። ቸልሲ በሙሉ 11 ተጫዋች በነበሩበት ጊዜ የተሻለ ብልጫ ነበራቸው። ጨዋታውን ለመቆጣጠር ሞክረዋል። በጣም ውጤታማ ነበር ማለት ይቻላል። የካይሴዶ ቀይ ካርድ እስከሚከሰት ድረስ ከቀይ ካርዱ በኋላ ግን የቸልሲ በ10 ተጫዋች መሆናቸውን ተከትለው አፈግፍገው ጨዋታውን ያጠናቀቁበት መንገድ በጣም አስገራሚ ነበር። ቸልሲ በአጠቃላይ በውድድር ዓመቱ ጥሩ ብቃቱን ያሳየ ጨዋታ ነው ብዬ አስባለሁ። በተለይ አርሰናል በአውሮፓ ቻምፒየንስ ሊግ እና በእንግሊዝ ፕሪሚየር ሊግ ላይ ጠንካራ ብቃት የነበረውን ቡድን ላይ ብልጫ መውሰዳቸው ለቀጣይ ተስፋ የሚሰጥ ነው ብዬ አስባለሁ። ነገር ግን በውድድር ዓመቱ ላይ ካያችሁ ደርማቻችን አሁንም ቸልሲ የተደለቅ ጨዋታ ችግር የለበትም። ከተደለቅ ጨዋታ ውጭ ያሉትን ጨዋታዎች ላይ ነው የቸልሲ ችግር የሚመጣው ብዬ አስባለሁ። ምክንያቱም ቸልሲ በነዛ ትንንሽ ጨዋታዎች ላይ ወይም ደግሞ በተለምዶ የምንላቸው ላይ ማሸነፍ አለመቻል ነው። ይህንን ሁኔታ ታዲያ ማሻሻል የሚጠበቅበት ነው የሚሆነው። ከፊታችሁ ያሉትን ጨዋታዎችም በተከታታይ በዚህ ወኔ መቀጠል የሚጠበቅባችሁ ይመስለኛል። ውደድማቻችን እናንተ ጨዋታውን እንዴት አገኛችሁት? ለቸልሲስ በእናንተ እይታ ምን ነጥቦችን ታነሳላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ የመጀመሪያው ነጥባችን የሚሆነው ኤንዞ ማሬስካ ላይ የሚመረኮዝ ነው የሚሆነው። ማሬስካ ይህንን ስብስብ ይህ አሰልጣኝ በጥሩ ሁኔታ እንግዲህ ሁለቱም የፔፕ ጋርዲዮላ ደቀ መዝሙር ናቸውና ጠንካራ ፉክክርን ያደርጉበታል ተብሎ የፔፕ ልጆች ይፎካከራሉ ተብሎ ነበር የሚጠበቀው። ኤንዞ ማሬስካ ለማይክል አርቴታ በእንግሊዝ ፕሪሚየር ሊግ ላይ ካሉ አሰልጣኞች በሚገባ ፈተኖታል ብዬ አስባለሁ። ኢቨን ፔፕ ጋርዲዮላ ባለፉት አመታቶች የኤንዞ ማሬስካን ያክል አልፈተነው ማለት ይቻላል። ታዲያ 3 የተገናኝተው በዚህ ሜዳ ላይ አምናም አቻ ነበር የወጡት፣ ዘንድሮ አቻ ወጥተዋል። አንዴ በኤምሬትስ ብቻ 1-0 ከቆመ ኳስ ነው ጎል የተቆጠረው እንጂ ቸልሲ ጥሩ መከላከልን በዛም አድርጎ ነበር። ታዲያ በአጠቃላይ ኤንዞ ማሬስካ በጨዋታው ላይ ይዞት የመጡት እቅድ ከማይክል አርቴታ ቡድን አንጻር የተሻለ ውጤታማ ነበር። ያንን ደግሞ በውጤታማነቱ እንግዲህ ያለ ቀይ ካርዱ ቢሆን ኖሮ የበላይነት የሚወስድ ነበር። በተለይ በታክቲኩ ረገድ የስቴፋኖ ዊሊያን በመጀመሪያዎቹ ደቂቃዎች ያመከናቸው እድሎች በአጠቃላይ የአማካይ መስመሩ እስከ አጥቂው ድረስ የተዋሃደ ጥሩ ቡድንን አይተናል። በቸልሲ በኩል ጉልበታቸው ጥሩ ነበር። በሳምንት 3 ጨዋታ የተጫወቱ አይመስሉም። በጥሩ የሚባል አቅምን በጥሩ ታክቲካዊ መረዳቶችን አመጣዋል። በተለይ የተለመደው የጉስቶና የጄምስ በአማካይ መስመር ጄምስ አስገራሚ ተጫዋች መሆኑንም አሳይቷል። ስለ ጄምስ መናነሳ ነው የሚሆነው። ነገር ግን ኤንዞ ማሬስካ የተለያዩ ታክቲካዊ ሂደቶችን ለውጦችን ለማምጣት ሞክረዋል። ኤንዞ ፈርናንዴዝ በሚገባ ዲክላን ራይስ እና ዙቢሜንዲን ፕረስ ሲያደርግ ይታይ ነበር። ወደ ሳጥኑም የሚሮጥበት መንገድ ለስቴፋኖ ዊሊያን ስፔሶችን ለመፍጠርና አርሰናልን በመልሶ ማጥቃት የፈተኑበት መንገድ ነበር። እንግዲህ ቀይ ካርዱ መገኘቱ ግን ሙሉ በሙሉ የቸልሲን እቅድ እንዲቀይሩ አድርጓቸዋል። ያም እንግዲህ ውጤታማ አድርጓቸዋል በመከላከሉ ረገድ ብዬ አስባለሁ። ደርማቻችን ሌላኛው ነጥብ ሆኖ የሚነሳው እንግዲህ በዛ የአማካይ መስመር ፍትጊያ ውስጥ ዙቢሜንዲ፣ ራይስ፣ ካይሴዶ፣ ኤንዞ ፈርናንዴዝ በነበሩበት የአማካይ መስመር ውስጥ አስገራሚ ሆኖ የወጣው ግን ተጫዋች ማን ነው ብትሉ ያለምንም ጥያቄ ተቀዳሚውና ተመራጩ ተጫዋች ሪሲ ጄምስ ነው። ጄምስ በጣም አስደናቂ ተጫዋች ሆኗል። በጣም አስደናቂ ክህሎት እንዳለው የቀይ ተመላላሹን ቦታ ይዞ እንግሊዝ ብሔራዊ ቡድን እንዲሁም ደግሞ በቸልሲ የአውሮፓ ቻምፒየንስ ሊግን ያመጣበትን ድንቅ ብቃቱን የምታስታውሱት ነው። ኤንዞ ማሬስካ በጄምስ ጉዳይ በጣም መደነቅ ይጠበቅባቸዋል። ተጫዋቹን በሚገባ ተንከባክበው በጥሩ ሁኔታ ብቁ አድርገው ባመኑበት የአማካይ መስመር ላይ ብልጫ ወስዶ ሲጫወት አይተናል። እንግዲህ ካይሴዶም እንዲሁም ደግሞ ዲክላን ራይስ እንግሊዝ ፕሪሚየር ሊግ ጫና ውስጥ ከቶታል። ካይሴዶም በሚመለከቱት ላይ የእንግሊዝ ፕሪሚየር ሊግ ጫና ይመስለኛል ያንን ፋውል እንዲሰራ ያደረገው። ለቀጣይ ጨዋታዎች ካይሴዶ እንደዚህ አይነት ስህተቶችን ድጋሚ የሚሰራም አይመስለኝም። ካይሴዶ በአጠቃላይ በ130 እንግሊዝ ፕሪሚየር ሊጎች ላይ ቀይ ካርድ አይቶ የማያውቅ ተጫዋች ነው። እንግዲህ ትናንት ቀይ ካርድ ያየው። ይህ ቀይ ካርድ ትንሽ ለቸልሲ ዋጋ የሚያስከፍል ነው ብዬ አስባለሁ። ቀጥታ ቀይ ስለሆነ 3 ጨዋታዎችን ነው የሚቀጣው። ወሳኝ የሆኑ ጨዋታዎች ናቸው። በተለይ በርነማውዝን ቪታሊቲ ላይ፣ ሊድስን ኤለን ሮድ ላይ፣ በርተንን ስታንፎርድ ብሪጅ ላይ ከባድ ጨዋታዎች ነው የሚሆኑበት። ታዲያ ቸልሲ በአጠቃላይ እንደ ቡድን ቦታዎችን ለመሸፈን የጣሩበት የተፋለሙበት መንገድ በተለይ ጄምስ እያንዳንዱን ኳስ የሚያስጥልበት ኳሶችን የሚያሻማበት መንገድ ላይ ጃው ፔድሮ ያሻማው ኳስ ቅጣት ምትሆን የሚያሻማበት መንገድ በጣም አስደማሚ ነው። ጄምስ በአማካይ መስመሩ ላይ ስታዩ በጣም የተለየ ክህሎት አለው። ከሌሎች የአማካይ መስመር ተጫዋቾች ማታገኙት። ኤንዞ ማሬስካ ብዙ ጊዜ ለዛ ነው የሚያስቀምጡት። ምክንያቱም ጄምስ የመስመር ተከላካይ ስለሆነ ወደ መስመሮች ቦታዎችን የመሸፈን ብቃት አለው። አንደኛ እሱ ነው። ሁለተኛ ደግሞ የላቪያን አይነት ብቃት መስጠት የሚችል ነው። ኳስ ሲመሰረት በቀላሉ ኳሶችን የማጽዳትና ኳሶችን መልሶ የማዳን ሪከቨሪ የማድረግ የተለየ ብቃት ያለው ተጫዋች ነው። በእነዚህ ታዲያ ቸልሲ የሚጠቀም ይሆናል። ቸልሲን በሚገባ ተጠቅሞ አይተነዋል። ወደ አድማቻችን
እናንተን አስተያየት የምጠብቅ ነው የሚሆነው። በተለይ በጄምስን በሚመለከት ጄምስ ጥሩ ብቃት ያለው ተጫዋች ነው። በአማካኝ ይቀጥል የቀይ ተመላላሽ ግን ሌላኛው ጥያቄ የሚሆን ነው። ከዚህ በፊት በፔፕ ጋርዲዮላ ውስጥ ላምን አይተናል። ፊሊፕ ላምን ማለት ነው። ረጅም ጊዜ በተመላላሽነት ከቆየ በኋላ ወደ አማካኝ ኪሚቺ ወደ ቀይ መስመር ወደ አማካኝ አይተናል። ስለዚህ እነዚህ ተጫዋቾች የተለየ ክህሎትን ይጠይቃል። በተለይ በቀይ መስመር ተጫዋችነት የምትጫወት ከሆነ ብዙ ጊዜ በእግር ኳስ የሚነሳው በግማሽ በኩል የደጋፊውን ድምጽ በግማሽ በኩል የሜዳውን ሁኔታ እያየ ነው። ወደ አማካኝ መስመር ሲመጣ ሁለቱን ስፔሶች መዝጋት ላይ በጣም ብዙ ተጫዋቾች ይቸገራሉ። ጄምስ ግን በተሻለ በጥራት ይህንን ቦታ ሲሸፍን ይታያልና ይህን ማስቀጠል በጄምስ በኩል የሚጠበቅ ይሆናል ብዬ አስባለሁ። ጥሩም የተለየም ብቃት ያለው ተጫዋች ነው። ያንን በሚገባ ማስቀጠል የመቻል አቅምም ያለው ነውና ያን በጥሩ ሁኔታ ይወጣዋል ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ብዬ ማስበው በጄምስ ጉዳይ ላይ ወደመቻችን ይህ ተጫዋች ሌላኛውን ማንነትም ደግሞ በሌሎች ጨዋታዎች ልናየው የምንችለው አሁን አንደኛው ከአንድሬ ሳንቶስ ጋር ይህንን ተጫዋች ማቀናጀት ነው። የሊድሱ ጨዋታ በኔ እይታ አንድሬ ሳንቶስ፣ ኤንዞ ፈርናንዴዝ እና ኮል ፓልመር ማሰለፍ የተሻለ ወደፊት የሚያጠቃን ስብስብ ጄምስ ተቀያሪ ላይ እረፍትን መውሰድ ያለበት ነው። ምክንያቱም ተከታታይ ጨዋታዎችን መጫወቱ መረሳት የለበትም። እረፍትን ስለሚያስፈልገው ያንን ውሳኔዎችን ማድረግ ከቸልሲ ዘንድ የሚጠበቅ ነው የሚሆን ብዬ አስባለሁ። ነገር ግን እንደ ቡድን እንደ ስብስብ ቸልሲ ሌላ ሁኔታዎች ላይ መስራት ያለበት ይመስለኛል። እንግዲህ በጥሩ ሁኔታ መነሳት የሚጠበቅበት ግብ ጠባቂው ሮበርት ሳንቼዝ፣ ቸልሲ ግብ ጠባቂ ይፈልጋል። ሳንቼዝ ደግሞ ከጊዜ ወደ ጊዜ የማይነካ የማይቀመስ ተጫዋች ሆኗል። ሳንቼዝ የተሻሙ ኳሶችን የያዘበት መንገድ፣ በመሬት ላይ የሚመጡ ኳሶችን፣ አየር ላይ የሚመጡ ኳሶችን የሚያድንበት መንገድ ከጎሉ በስተቀር በተለይ ደግሞ ሁለቱን ኳሶች የሚካኤል ሞሬኖና እንዲሁም ደግሞ የማርቲኔሊን ኳስ ያስቀረበት መንገድ በጣም ጥሩ ነበር። ውጤታማ አድርጓቸዋል ቸልሲም ብዬ አስባለሁ። ቆመ ኳስ የተሻማበትን መንገድ ስህተቶቹ የነበሩትን ነገር ቀንሷል። አሁንም ግን ሳንቼዝ ሲነሳ ኳስ ቋላ በሚመሰረትበት ጊዜ በእግሩ የሚመቹ አይነት ተጫዋች እንዳልሆነ ዛሬም እያሳየ ይገኛል። እዛ ላይ ጥንቃቄ መውሰድ የሚጠበቅበት ይሆናል። ነገር ግን እዚህ ብቃቱ የሚቀጥል ከሆነ በተለይ ሹቶችን በማስቀረት በእንግሊዝ ፕሪሚየር ሊግ ካሉ ምርጥ ግብ ጠባቂዎች ውስጥ አንዱ ነው። ዶናሩማ፣ ዴቪድ ራያም ጥሩ የሚባሉ ናቸው። ከሱ ጋር መፎካከር የሚችሉ ግብ ጠባቂዎች ናቸው ብዬ አስባለሁ። ነገር ግን በኔ እይታ ራያ የሚበልጠውን ሳንቼዝን በኳስ ዲስትሪቢዩሽን ወይም ደግሞ ኳሶችን በማሰራጨት ወይም በስርጭቱ ነገር የተሻለ ነው ብዬ አስባለሁ። ፕረስ ሲደረግ ኳሶችን ሊቀማ ይችል ነበር። በተለይ በመጀመሪያው አጋማሽ እነዛን ስህተቶች መቀነስ የሚያስፈልግ ነው የሚሆነው። ሌላኛው የቻሎባና የሁለቱ ጥምረት በጣም ጥሩ የሆነ በመከላከሉን በሚገባ ሽፋን የሰጠ ቻሎባና ፎፋና በተለይ ከአንድ አጋጣሚ ውጭ ጥሩ ብቃቱን ያሳየበት በአጠቃላይ እንደ ስብስብ ቸልሲ በተለይ በተከላካይ መስመሩ ላይ ያለው ጥንካሬ በጣም የሚገርምና አስደናቂ ሆኖ ነው የታየው። ቻሎባ በጣም በግራ የማል ተከላካይነቱ ጥሩ ብቃቱን ጎልም አስቆጥሯል። ጥሩ ሽፋንም ሲሰጥ ነበር ብዬ አስባለሁ። እዚህ ጋር መነሳት የሚጠበቅበት ከተከላካይ መስመሩ ኩኩሬላ ነው። ኩኩሬላ ጥሩ ፐርፎርማንስ አሳይቷል። ነገር ግን ያ ቢጫ ካርድ ትንሽ በጨዋታው ላይ የኩኩሬላን ተጽዕኖ እንዲቀነስና ሳካን ለመያዝ ሲያተኩሮ ሲሰራ አይተኗል ብዬ አስባለሁ። እንግዲህ በአጠቃላይ ቸልሲ በጨዋታው ላይ የሚነሳው ነጥብ ብዬ የማስበው የካርዶች ሁኔታ ላይ ውሳኔ የሚያስፈልግ ይመስለኛል። ካርዶች በቸልሲ ቤት እየበዙ ነው የሚገኙት። ቸልሲ 2023 24 ካለ በኋላ 129 ቢጫ ካርዶችን ማለትም 2 ዓመት በፊት ጀምረን በአጠቃላይ ይህንን ዓመት 3ኛ ዓመት አድርገን ብንቆጥረው 229 ቢጫ ካርዶችን 10 ቀይ ካርዶችን አይቷል። 4ቱ ቀይ ካርዶች ደግሞ በዚህ ውድድር ዓመት በ13 የእንግሊዝ ፕሪሚየር ሊግ ጨዋታ ነው። በ2015 2016 5 ቀይ ካርድን ካዩበት ጋር እኩል ሊሆን ነው። እዚህ ላይ ጥንቃቄ መውሰድ የሚያስፈልግ ነው። በየትኛውም መንገድ ይሁን ቸልሲ ቡድኑ ታዳጊዎች ናቸው፣ አግሬሲቭ ናቸው፣ እግር ኳስን ለማሸነፍ ፍላጎት አላቸው፣ ረሃብ አላቸው። ነገር ግን ቀይ ካርዶች ደግሞ ዋጋ የሚያስከፍሉ ነው የሚሆኑት። የብራይተኑ የማንቸስተር ዩናይትድ ጨዋታዎች የሚረሱ አይደለም። የማለው ጉስቶ የኖቲንጋም ፎረስቱ አስፈላጊ የሆነ ቀይ ካርድ ነው። እሱ እንኳን ምንም ውጤት ለውጥም አላመጣም። ይሄኛው ጨዋታ ላይ ካይሴዶ ቀጣይ ጨዋታዎችን ማለፉ በተለይ በደብል ቢጫ ካርድ አይደለም። ስለዚህ ትንሽ ለካይሴዶ አሳሳቢ የሚሆን ይመስለኛል። ሌላኛው እንግዲህ ቻለባ 10ኛ ጎሉን ነው ለቸልሲ ያስቆጠረው። በፕሪሚየር ሊጉ 10ኛ ጎሉን ያስቆጠረው 4 በለንደን ደርቢ ያስቆጥሯል። በለንደን ደርቢ ላይ ብዙ ጎሎችን ያስቆጠረው አንደኛው እንግዲህ ጆን ቴሪ ነው 13፣ ዊሊያም ጋላስ 5 አስቆጥሯል። በአጠቃላይ እንግዲህ ቸልሲ በሰሜን ለንደን ደርቢ ላይ ወይም ደግሞ ይሄ በለንደን ደርቢ በምንለው ላይ 7 ቀይ ካርዶች ታይተዋል። እንግዲህ ቸልሲ ከአርሰናል ጋር ሲጫወቱ ማለት ነው። ከሌሎች ቡድኖች ደግሞ ከሊቨርፑል ጋር 8 ቀይ ካርዶች የታዩበት ነው። ሊቨርፑልና ቸልሲ የ2005-2006 አካባቢ የነበረው የራፋ ቤኒቴዝ እና እንዲሁም ደግሞ የጆዜ ሞሪኖ ፉክክር የምታስታውሱት። አቀለል አድርገን ግን ጨዋታውን እንደመደመው ብዬ የማስብባቸው ነጥቦች አሉ። አንደኛ ኤንዞ ማሬስካ ታክቲክ ውጤታማ ሆኗል። ከባለፉት ጨዋታዎች ቀይ ካርዱ ተምረዋል። ነገር ግን አንድ አብሮ መነሳት የሚጠበቅበት ነጥብ ይህንንም ሀሳብ በሚገባ ተከላክለዋል። አሁንም ግን ቸልሲ የትልልቅ ጨዋታዎች ችግር የለበትም። የኔ ሀሳብ ትንንሽ ጨዋታዎችን ማሸነፍ ነው። በበርንሌው ጨዋታ የታየውን እንደዚህ አይነት ጨዋታ መቆጣጠር የጨዋታ ላይ የበላይነት የመውሰድ ብቃት ማስቀጠል የሚያስፈልግ ነው። አርሰናልን በውድድር ዓመቱ በሚገባ የፈተነው ቸልሲ ነው ብዬ አስባለሁ። አርሰናል ከሊቨርፑል፣ አርሰናል ከሲቲ ፎካክሯል። ነገር ግን እንደ ቸልሲ አላስቸገሩትም።
ኢቭን ሊቨርፑል አሸንፎታል። ነገር ግን ይህንን ያክል እንደ ቼልሲ አልፈተነውም ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው እንዳጠቃላይ የማሬስካ ታክቲክ እዚሁ ስብስብ ውስጥ እየሰራ ነው። ታዲያ የቼልሲ ደጋፊዎች ደግሞ መታገስ የሚያስፈልግ ነው የሚሆነው። አሁንም በጣም ወጥ የሆነ ባንድ የሚነሳሳ ቡድን መጠበቅ ልክ አይደለም። የእንግሊዝ ሚዲያ ጫናዎችን መቀነስ የሚያስፈልግ ይሆናል ብዬ አስባለሁ። ማለትም ጫናዎቹ ምን ያክል ከባድ እንደሚሆኑ ስለማውቅ ነው። እንግሊዝ ሚዲያ አሁን ለምሳሌ ካይሴዶ ከራይስ ጋር በጣም አናሩቶ ወሬ ሆነና ካይሴዶ ፋውል እንዲሰራ ሆነ። ከዛ ይልቅ ካይሴዶና ራይስ በየራሳቸው ደረጃ መፎካከር የሚጠበቅባቸው ይሆናሉ ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ብዬ ማስበው የአንቶኒ ቴይለር የዳኝነት ሁኔታ ነው። በ13 ደቂቃ ቢጫ ካርድ በዝቷል ብዬ አስተያየት ሰጥቼ ለምን እንደዛ የሚል አስተያየት አይቻለሁ በተናገረው ፕሮግራም ላይ። ያ የእይታ ልዩነት ነው የሚሆነው። ምክንያቱም እግር ኳስ እንደዛ ነው። አንዳንዴ በጣም ፍትጊያዎች ይበዛሉ ብሎ አስበው ነው በቀጥታ ቢጫ ካርዶቹን የሰጡ። ነገር ግን ቢጫ ካርዱን ቀንሰው ቢሆኑና በጨዋታው ላይ ቢጫ ካርዶቹ ያሰጣሉ ያሰጡም አይነት ክርክር ውስጥ ሳይሆን ጨዋታውን ለማስኬድ መሞከር ይሻላል። ማይክ ኦሊቨር የተሻለ ዳኛ ነበር ከአንቶኒ ቴይለር ይልቅ በጨዋታው ላይ ለመዳኘትና ሁለቱንም ባላንስ ለማድረግ ብዬ አስባለሁ። ፕሪሚየር ሊጉ ላይ የወሳኝ ጨዋታ ነው። ስለዚህ የተሻለ ዳኛ መመደብ ይጠበቅባቸው ነበር ብዬ አስባለሁ። ቼልሲ ኤለን ሮብ እንግዲህ የሚጠበቀው ቀጣዩ ጨዋታ ነው የሚሆነው። ቀጣይ ጨዋታዎችን በተከታታይ ማሸነፍ የሚያስፈልግ ነው የሚሆነው ብዬ አስባለሁ። ወደ አድማጮቻችን የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።